እና ኪራን ያወሯችሁ በመጽፋቸው ታሪኮች በጣም እናምናለን እና ይሄ ሙዚቃ እንዲያድግ ስለምንፈልግ የሀገራችን ሕዝብ በሚነካበት ነገር ተናገራለሁ። ምን ልናገር? ከኔ ምንም ወስዳለ ቢት ስሻገር ወይስ ቢሰጠኝ ልቦችን ነክቶ ከላይ ምጠው ለሚሰጠው ታሰብቶ ሌላ ደገመኝ ባለፈው ላይ ጨምሮ አይንን መክፈት ግን ያስፈልጋል። የሌለው ማይቻለው ተቀምቶ ነገር ግን መድረክ ያስደነግጣል። ብሪታ ለጥናት አለ ፈጣሪ ሲሆን አይታመንም ውሸታም ዓለምን አይታለምም ነፃነት በምድር አይታለምም ካላረሰ ፍቅር አይታጨድም ካልሆነ ተተክሎ እንክብካቤ ሰጥቶት ይገርማል ይደንቃል። እኔ ነኝ ፍሬው አባቴ ገበሬው ሳላጣ ሁል ቀን ሸፍኖኝ ብርድ ቀን ያበላኛል። ልጅነት ወደ እድገት መንገድ ላይ ነኝና ተረገኝ እንጂ ሳጠፋ በድብቅ የእውነት ሰው ልጅ ሚለፋ በድብቅ ከአባቱ እጅ ስጦታ ሚጠብቅ ሌላ ሰው ልጅ ተቀብሎ ሚሰጥ በልናገር ከኔ ምድር ውስጥ አንድ ቢት ስሻገር ወይስ ሰጠኝ ልቦችን ነክቶ ከላይ መጣው ለኔ ስጦታ ሰጥቶ ሌላ ደገመኝ ባለፈው ላይ ጨምሮ አይንን መክፈት ግን ያስፈልጋል። የሌለው ማይቻለው ተቀምጦ ነገር ግን መግለጽ ያስደነግጣል። ያለ ምሪት ያለ ጽናት ያለ ፈጣሪ ሲሆን አይታመንም ውሸታም ዓለምን አይታለምም ነፃነት በምድር አይታለምም ካላረሰ ፍቅር አይታጨድም ካልሆነ ተተክሎ እንክብካቤ ሰጥቶት ይገርማል ይደንቃል። እኔ ነኝ ፍሬው ዙሪያዬ ለውጠው ባስን ኮትኩተው መሬቱን ሰንጥቄ እንድወጣ ሙሉ ሰው ዙሪያዬ ለውጠው ባስን ኮትኩተው መሬቱን ሰንጥቄ እንድወጣ ሙሉ ሰው ምን ልናገር? ከኔ ምንድን ነው ስላለብኝ ስሻገር ወይስ ቢሰጠኝ ልቦችን ነክቶ ከላይ መጣው ለሚሰጠው ታሰብቶ ሌላ ደገመኝ ባለፈው ላይ ጨምሮ አይንን መክፈት ግን ያስፈልጋል። የሌለው ማይቻለው ተቀምጦ ነገር ግን መግለጽ ያስደነግጣል። ያለ ምሪት ያለ ጥናት ያለ ፈጣሪ ሲሆን አይታመንም ውሸታም ዓለምን አይታለምም ነፃነት በምድር አይታለምም ካላረሰ ፍቅር አይታጨድም ካልሆነ ተተክሎ እንክብካቤንም ሰጥቶት ይገርማል ይደንቃል። እኔ ነኝ ፍሬው አባቴ ገበሬው ለውጠው ኮትኩተው ሰንጥቄ ጎዶ ሰው ለውጠው ኮትኩተው ሰንጥቄ ጎዶ ሰው እና it's a painful process. ሲኮተኮት your surrounding changes. It's a painful process. እና ከመኮትኮትም አልፎ ካፈራ በኋላም የሚያልፈው ስቴፖች አሉ እና at this point you might be wondering, you know, ራሳችሁ ውስጥ ወይ እያያችሁ ሊሆን ይችላል እኔ ያፈራሁት ነገር አለ ወይ? is there something የተከልኩት ነገር አለ ወይ? እኔ አሁን ብጠይቃችሁ ምንድነው የተከልከው? አሁን last year ምንድነው የተከልከው? አሁን this year harvesting year ላይ ምንድነው እሱ መሬት ላይ የበቀለው? would you know the answer to that? would you know the answer? ምንድነው እሱ የተከልከው? if you're looking inside and you're saying like እኔ ቀርቶ የተከልኩት ነገር መሬትም እንኳን አልተሰጠኝም let alone be harvesting like ወይም ደግሞ የምን harvest ነው ያልሰማው ካልሰማ that means you haven't planted that means you were late for the season but I'm telling you it's harvesting season right now እና ምን ማድረግ ይቻላል if you don't have anything to harvest because expect የሚያደርግ ማለት ነው is winter you're going to starve you're going to die that's real የተለያየ አይነት ሞት አለ እና it's real so what you can do customary የሆነው ነገር ማለት ነው harvest ያለው ሰው መሬት ጎረቤት መሬት ትሄድና you get hired as a worker ከዛ you take your fair share እና ዛሬ I am standing here to tell you እኔ አባቴ የሰጠኝ መሬት አለ ያፈራ ማለት ነው like ታይቶ እማያልቅ እና አፍርቷል ይሄ ሁሉ እና መከሩ ብዙ ነው ሰራተኛው ጥቂት ነው የመከሩ ጌታ ወደ መከሩ ሰራተኛ እንድልክ ለምኑት እኔ እኮ I'm standing here telling you እኔ ለምኜ ነው
And now you guys are here, and I'm about to impart this gift. እዚህ Captain's Aroma ላይ መታችሁ እንድታችሁና the key is ፈቃደኝነት. Let's take it to the next one. ለዚህ ስጦታ